ዋትስ ፔንሲሊን? ሰላም ሰላም፣ እንዴት ናችሁ? ዛሬ ስለ ፔንሲሊን ስለተባለው አንቲባዮቲክ ክላስ እንነጋገራለን። ፔንሲሊን እንግዲህ እንደተባለው ቤታ ላክታሜዝ ከሚባሉ አንቲባዮቲክ ክላሶች ውስጥ የሚመደብ ነው። እንዲሁም ደግሞ በባህሪው ፔንሲሊን የባክቴሪያን ወይም ደግሞ ጸረ ባክቴሪያን የባክቴሪያውን ሴል ወል ወይም ደግሞ የውጨኛው ክፍል ውስጥ በማጥቃት የሚታወቅ መድኃኒት ነው ማለት ነው። መድኃኒት ክላስ ነው ማለት ነው። ስለዚህ በዚህ ውስጥ የሚጠቃለሉ ብዙ እንትኖች አሉ። እንደምናውቀው በግራምስቴን መሰረት ባክቴሪያ በሁለት ይከፈላል፣ ግራም ፖዘቲቭ እና ግራም ኔጌቲቭ። ሶ ግራም ፖዘቲቭ የሆነ የራሱ የሆነ ስትራክቸር አለው፣ ግራም ኔጌቲቭ የራሱ የሆነ ስትራክቸር አለው። ስለዚህ ሞር ኦፍ ፔንሲሊኖች እንደዚሁ ግራም ፖዘቲቭ የሚያጠቋሉ፣ ግራም ኔጌቲቮችንም ሁለቱን ቦዝ ግራም ፖዘቲቭ ግራም ኔጌቲቭንም ትሪት የሚያደርጉ ይኖራሉ ማለት ነው። ስለዚህ እነሱን እናያለን። እንግዲህ ግራም ኔጌቲቭ እና ግራም ፖዘቲቭ የስትራክቸር ዲፈረንስ አላቸው እንዳልኳቸው። ስለዚህ ግራም ፖዘቲቭ ሞር ኦፍ ፖራቸው በጣም ዋይድ ነው፣ ዋይድ እና ፖረስ ናቸው። ሶ አብዛኞቹ ፔንሲሊኖች ላርጀር ሞለኪውል ስለሆኑ በጣም ወደ እንትን መግባት ይችላሉ፣ ወደ ግራም ፖዘቲቭ መግባት ይችላሉ። ስለዚህ ሞስት ኦፍ ግራም ፖዘቲቮች ሞስት ኦፍ ፔንሲሊንስ አር ግራም ፖዘቲቭ ከቨሬጅ አላቸው። ነገር ግን ሰም ኦፍ ዘማ ግራም ኔጌቲቭ ከቨሬጅ አላቸው ማለት ነው። ስለዚህ በዋናነት ፔንሲሊን በሁለት ከፍለን ማየት እንችላለን። ብሮድ ስፔክትረም ፔንሲሊን እና ናሮ ስፔክትረም ፔንሲሊን ብለን እንከፍላለን። ብሮድ ስፔክትረም የምንለው ከስሙ እንደምንረዳው በጣም በሰፊው ወይም ደግሞ ሁለቱንም ከቨር የሚያደርግ ማለት ነው። ግራም ፖዘቲቭም ግራም ኔጌቲቭም ከቨር የሚያደርግ ማለት ነው። ናሮ ስፔክትረም የምንላቸው ደግሞ ሞር ኦፍ ግራም ፖዘቲቭ ላይ ሃየር ኢፌክት ያላቸው ኤጀንቶች ወይም ፕሮዳክቶች ናቸው ማለት ነው። ስለዚህ ግራም እነዚህ በሁለቱ የከፈልናቸው ብሮድ ስፔክትረም የምንላቸው ከምንላቸው ክላስ ውስጥ አንዱ አሞክሳስሊን ነው። ሁለተኛው ደግሞ አምፒሲሊን ናቸው። አምፒሲሊን፣ አሞክሳስሊን ከብሮድ ስፔክትረም ፔንሲሊን ውስጥ ይመደባሉ። ናሮ ስፔክትረም የምንላቸው ደግሞ እንደገና በሁለት ይከፈላሉ፣ ናቹራል ፔንሲሊን እና እንዲሁም ደግሞ ቬሪ ናሮ ስፔክትረም ፔንሲሊን ተብለው የሚከፈሉ አሉ። ሶ ናቹራል ፔንሲሊን፣ ፔንሲሊን ቢ እና ፔንሲሊን ጂ ብለን እንከፍላቸዋለን። እንዲሁም ደግሞ ቬሪ ናሮ ስፔክትረም ፔንሲሊን የምንላቸው ደግሞ ሜትሲሊን፣ ነፊሲሊን፣ ክሎክሳስሊን፣ ዳይክሎክሳስሊን፣ ኦክሳስሊን እና ፍሎክሳስሊን የሚባሉ ክላሶች እዚህ ውስጥ ይመደባሉ ማለት ነው። ስለዚህ እያንዳንዳቸው የራሳቸው የሆነ ትሪት የሚያደርገው። ስለዚህ እነዚህ በብዛት አብዛኛውን ግራም ፖዘቲቭን ትሪት ያደርጋሉ። ነገር ግን እነዚህ ቬሪ ናሮ የምንላቸው ግራም ኔጌቲቭንም ትሪት የሚያደርጉበት እንትን አላቸው ማለት ነው። ምንድን ነው ያው አንደኛ ሳይዛቸው ትንሽ ከመሆኑ አንፃር ትንሽም ለምሳሌ ከናቹራል ፔንሲሎች ቬሪ ናሮ የምንላቸው ደግሞ ሳይዛቸው ትንሽ አነስ ይላል። ናቹራል ፔንሲሉ በጣም ሂውጅ ናቸው ማለት ይችላል። ሞር ኦፍ እነሱ በቃ ለግራም ፖዘቲቭ ከቨሬጅ ነው የምንጠቀምባቸው ማለት ነው። ስለዚህ እነዚህ ደግሞ እነዚህ ቬሪ ናሮ የምንላቸው ደግሞ አንቲ ስታፊሎኮካስ ኤጀንት ብለን መጥራት፣ ስታፊሎኮከስ የተባለውን እንትን በትሪት ያደርጉልናል። እንዲሁም ደግሞ ሌላ ልክ ኤች ኢንፍሉዌንዛ፣ ኤርሻ ኮላይ፣ ሊሴሪያ ሞኖሳይቶጂን እንዲሁም ስታፊሎኮከስ እነዚህም በሙሉ ግራም ኔጌቲቮች፣ እነዚህ ግራም ኔጌቲቭ ናቸው። ሊሴሪያ ሞኖሳይቶጂን ከሊሴሪያ ሞኖሳይቶጂኖች ሌሎች ግራም ኔጌቲቭ ናቸው የጠቀሷቸው፣ እነሱን ትሪት ማድረግ ይችላሉ። የዚህ ኢፌክት አላቸው። ምክንያቱም ስትራክቸራቸው ላይ ሎንገር የሆነ አር ግሩፕ ወይም ደግሞ አር ግሩፕ ሳይድ ቼን አላቸው። የሳይድ ቼን ደግሞ ቤታ ላክታም የተባለው ሪንጉን ከበር ያደርገዋል። ስለዚህ በቤታ ላክታሜዝ ኢንዛይም አማካኝነት ብሬክዳውን አይሆኑም። ጥሩ የሆነ ፔኔትሬሽን ባይኖራቸውም ነገር ግን ትሪት ያደርጋሉ ተብሎ ይታሰባል። ሞሮፍ ግን ግራም ፖዘቲቭ ላይ ሃየር ኢፌክት አላቸው። ወደ ብሮድ ስፔክትረም ስንመጣ ደግሞ እንደነገርኳችሁ ሁለቱ ናቸው፣ አምፒሲሊን እና አሞክሳስሊን። እነዚህ ደግሞ ሞሮፍ ቦዝ ግራም ኔጌቲቭ እንደ ግራም ፖዘቲቭ ከቨሬጅ አላቸው። ስለዚህ ምክንያቱም ስሞለር ኢን ሳይዝ ናቸው፣ በጣም ስሞል ናቸው ሳይዛቸው። ስለዚህ በስሞል ፖር ባለው በኢንታክት በሆነው በግራም ኔጌቲቭ ሴል ወል ራሱ ፔኔትሬት አድርገው የመግባት እንትን አላቸው። ነገር ግን ይህን ፔኔትሬት በሚያደርጉበት ሰዓት
የሚገጥማቸው ቻለንጅ አለ። ምንድነው? ቤታ ላክታሜዝ ኢንዛይም ወይም ደግሞ አንቲፔንሲሊኔስ ኢንዛይም የተባለ ኢንዛይም አለ። ይሄ ኢንዛይም ቤታ ላክታም የተባለውን ሪንግ የስትራክቸራቸውን አንዱ አካል የሆነውን ይበጣጥስባቸዋል ወይም ይጎዳባቸዋል። ስለዚህ በዛ ምክንያት ሬዚስታንስ ተፈጠረ ወይም ደግሞ ኢፌክቲቭነሱ ወረደ ብለን የምንናገርበት ጊዜ ይኖራል። ስለዚህ ይሄ እንዳይሆን ደግሞ የምንዘይደው ነገር አለ። እሱ ምንድነው? አዜ ቦዲ ጋርድ የሚያገለግሉት ይሄ ሪንግ እንዳይጎዳ ቦዲ ጋርድ የሚያገለግሉ እነ ክላውኖኒክ አሲድ እንጠቀማለን። ክላውኖኒክ አሲድ ከቨር ያደርጋል። ይሄ በዚህ ኢንዛይም ዲኔቸር እንዳይሆኑ ስትራክቸሩ ብሬክዳውን እንዳይሆን ከቨር የሚያደርጋለ። እንዲሁም ደግሞ ሳልባክታም ታዞባክታም የሚባሉ ለዚህ ከቨሬጅ ለዚህ ኢንዛይም ከቨሬጅ የምንጠቀምባቸው አሉ ማለት ነው። እነዚህ ቦዲ ጋርዶችን ተጠቅመን ሪንጉን ወይም ደግሞ ስትራክቸራቸውን ሜነር ስትራክቸር የሆነውን ፕሮቴክት ማድረግ ይቻላል ማለት ነው። ስለዚህ ሳልባክታም፣ ታዞባክታም፣ ክላቮሎኒክ አሲድ አዜ ቦዲ ጋርድ የምንጠቀምባቸው ኤጀንቶች ናቸው። በጣም ስማርት ናቸው። በዚህ ምክንያት ሬዚስታንስን ፕሪቬንት ማድረግ ይችላል። ነገር ግን እነዚህ ብሮድ ስፔክትረም አንቲባዮቲኮች እነዚህንም ሁሉ አድርገን ቦዲ ጋርድም አድርገንላቸው ደግሞ ሌሎች ትሪት የማያደርጓቸው ኤጀንቶች አሉ። እነማን ናቸው? ለምሳሌ ሲዶሞናስ ኦርጋኒሳ የተባሉ አንቲሲዶሞናል ኢፌክት የላቸውም። ስለዚህ ምን እናደርጋለን? እነዚህን ለእነሱ በምንጠቀም ሰዓት ኢንአፕሮፕራይት ወይ ኢንአፕሮፕራይት ኢንዲኬሽን ነው የሚሆነው። ስለዚህ እሱ ከሰራ ነው። ስለዚህ እነዚህም እንትኖችን በመጠቀም ሬዚስታንስን መቀነስ እንችላለን እና እንዳልኳችሁ ለአንቲሲዶሞናስ ወይም ደግሞ ሲዶሞናስን ትሪት ለማድረግስ ምን እንጠቀማለን ካላችሁ ደግሞ አንቲሲዶሞናስ ፔንሲሊን የሚባሉ አሉ። እነ ፔፕራሲሊን የሚባሉት ማለት ነው። ፔፕራሲሊን እነዚህ መድኃኒቶች ሞር ኢፌክቲቭ ናቸው። በሳይዝ በጣም ስሞለር ናቸው። እንዲሁም ደግሞ ሲዶሞናስን አታክ የማድረግ ፕሮባቢሊቲያቸው በጣም ሀይ ነው። እነዚህ ደግሞ እንደዚሁ ደግሞ በዚህ በኢንዛይሙ ብሬክዳውን እንዳይሆኑ ቦዲ ጋርድ እንጠቀማለን። ላይክ ማን አለ? ታዞባክታም መጠቀም እንችላለን። ፔፕራሲሊን ታዞባክታም ተብሎ አሁን ሲታዘዝ ሁሌ እንመለከታለን። ስለዚህ ከቨር ነው የሚያደርግ ማለት ነው። ስለዚህ ቤታላክታሜዝሪንጉ የፔፕራሲሊን ቤታላክታሜዝሪንግ በዚህ ኢንዛይም እንዳይበላ የሚከላከል ነው። ስለዚህ በዚህ ምክንያት ሲዶሞናስን ትሪት ማድረግ እንችላለን። ስለዚህ ፔንሲሊኖች በጣም ብዙ አይነት ስፔሽሶችን ትሪት ማድረግ የሚችሉ የአንቲባዮቲክ ክላሶች ናቸው። በጣም ደስ የሚሉ ናቸው እና ይህን ይመስላል። ምናልባት ከዚህ ጋር ተያይዞ ሌላ በቀጣይ እንዲሰራላችሁ የምትፈልጉት ካለ ሜንሽን ማድረግ ትችላላችሁ። ቴንኪው